ትንሹን አዶናይ ቃኝት አድርገን እንምጣ እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። ድንኳን ሰበራ ማለት ነው። በቃ በኃይለኛው አሁን እኔ አስተዳደጊ ሀብታም ልጅ ነኝ። እዛ ስገባ ግን በቃ ላይ ምን አቀብጦኝ ነው እዚህ የመጣሁት። ደግሞ ይሰርቃሉ፣ ይሸታል፣ ሁሉም ነገር ነው። አላድርም እዚህ አልኩ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች። ከነዚህ ስሜቶች የምንደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ ሌላ ሰይጣን መልኩን ቀይሮ ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው። ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ ሱስ ውስጥ ነበርክ፣ የማትፈልገው ህይወት ውስጥ ነበርክ። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ራሴን ማጥፋት የፈለኩባት ቀን ሰው አስደሳችነቴ ይሞታል። ከዚህ በላይ ደግሞ ምንም የለም። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደል ቢጠላኝ ሁሉም ሰው ቢያረግኝ ዝም ብሎ አዶናይ እንደሚፈልገው ትሆናለህ። ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ፣ ቢተርቡኝ፣ ቢወዱኝ ምንም ለኔ። አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ መልሱን ታወጣለህ። ሰግጠ እውነት በቃ እኔ አሁን መሰገጥና መፈመስ ፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም ሃይኔ ቆንጆ ላለ አድክም አድርጌ እንትን አድርጌ። ሰዎች ደግሞ ውሃን የማይዘው ወይ መንቀሳቀስ ይኖርብናል። መደነስ፣ መዘመር፣ መዝፈን። ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ። ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ ጥቁር ማለት ነው ልጆቼ ገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበርም because ቆርጠው ጉድ አደረጉኝ ላይ ቆራርጠው ተጠቀሙበት፣ አሸነፉኝ። ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደለም የምትፈተነው። ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይላል። እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ ሜላቴ እንዴ ነሽ? ሰላም በይ። ምን ነው ከረጠቅሽኝ? ቹኳስ ኦኬ አንቺ ነሽ ነው ሳለት ከልሜ ነች መብት እኮ ነው። እኔ መስጠት እና ያለ መስጠት ግዴታ ግን ባስሽ እናስስ። እሺ ባስሽ ብር። አዎ እሺ ከረጠቅኝ 10 ብር። እሺ ማርያም ብሬ አሁን ጋይስ አጃጅላታለሁ ጃይና አጃጅላታለሁ አንዳው ሾው ካለ አዲሱማ አዲታዩ ያሳጅበት ያኛ
ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው። አዶናይ ሰይፉ ፋንታሁንን በድጋሚ ዘርሮታል። እንግዲህ ሶሻል ሚዲያ ላይ ሰሞኑ እየታዩ ካሉ ውዝግቦች መካከል በሰይፉ ፋንታሁንና በአዶናይ መካከል ያለው ነው። ሰይፉ ፋንታሁን ላይ አዶናይ መቅረብ አለበት ተብሎ ብዙዎች ጫና ካደረጉ በኋላ አዶናይ ሰይፉ ፋንታሁን በጥሩ ሁኔታ አልቀረበኝም፣ ስለዚህ ዝግጅቱ ላይ መቅረብ አልፈልግም ብሎ ነበረ። ይህን ከተናገረ በኋላ እንግዲህ አዶናይ በየትኛው ሾው ላይ ይቀርባል ተብሎ በብዙዎች ዘንድ ሲጠበቅ ነበረ። አሁን ደግሞ ከአምለሰት ሙጬ ጋር በተሰኘው ፖድካስት ተገኝቷል። እንግዲህ እንደምናውቀው አምለሰት ሙጬ ደግሞ የቴዲ አፍሮ ሚስት ናት። ቴዲ አፍሮና ሰይፉ ፋንታሁን ደግሞ ያላቸውን ግንኙነት ታውቁታላችሁ። በእርግጥ ሰይፉ ፋንታሁን ለአምለሰት ሙጬ ቴዲ አፍሮን ባገባችበት ወቅት ሽማግሌ እንደነበረ እናስታውሳለን። ሆኖም ግን አዶናይ አምለሰት ላይ በመቅረብ ሰይፉ ፋንታሁንን በድጋሚ ዘርሮታል እየተባለ ነው። እናንተ ምን አይነት ሀሳብ አላችሁ? አስተያየቶቻችሁ ኮመንት ላይ ጻፉልን። ይህ መረጃ ሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን።